ልክ ሊሄዱ ሲሉ ሳንቼዮ ይመጣና ከመኪናቸው ፊት ይቆማል። ሰውየውም እዚህ ምን ታደርጋለህ እያለ ይቀልድበት ጀመር። እውነታው እነዛ ዱርዬዎች በገደሉት ሳንቼዮን ገድያለሁ ብሎ እንዲታሰር ነበር ስምምነታቸው። ፓይሃንም አሪፍ ጠበቃ ይቀጠርልሃል፣ አያትህንም አሪፍ ሆስፒታል ወስጄ አሳክምልሃለሁ ብሎታል። በዚህም ምክንያት ነበር ሳንቼዮ ገድያለሁ ብሎ ያመነው። ፖሊሱ ሳንቼዮ ሰውየውን እንዳልገደለው ልቡን ያውቀዋል። ለአያቱና ለጋውሚን ሲል ሳንቼዮን ከፒያን ጋር ያደረገውን ስምምነት ለማፍረስ ያስባል። ሰውየውም እየቀጠቀጠው ሳለ ጓደኞቹ ይደርሱለታል። ሳንቼዮና ጓደኞቹ ሌላ ይቅርና እነ ጋውሚንም ተደራርበው አሰልጣኙን ማሸነፍ አልቻሉም። በመጨረሻም ጋውሚን ይመጣል። አሰልጣኙና ጋውሚንም መደባደብ ይጀምራሉ። ጋውሚንንም መጥቶ ይጥለዋል። ጋውሚንን ብድግ ይልና በቃ ቺኖች አቀመ ብሎ ሙድ ይዝበታል። ድጋሚም ይደባደባሉ። ያው እንደተለመደው ጋውሚን አጎቱ ያስተማረውን ሚስጥራዊ ቴክኒክ ይጠቀማል። ወደ ሳንቼዮ መሄድና የጥናት ቡድናቸው ውስጥ እንዲገባ ይጠይቀዋል። ሳንቼዮ ግን መምጣቱን እርግጠኛ አልነበረም። አሰልጣኙም ጩቤና ሊያነሳው ይሞክራል። ጂዩም ቶሎ ትመጣና ሰውየውን እንደ ኳስ ትለጓዋለች። ወደ ሳንቼዮም ዞር ብላ ብዙ አታስብ፣ ዝም በለና ትለዋለች። ሲዮንና ሔዋን እነሱን ለማገዝ ሮጦ እየመጡ ነው። ይህንም የተመለከቱ ጓደኞቻቸው ይስቃሉ። ጋውሚንም ቅድም የጣለው መጽሐፍ ትዝ ይለውና ሰውየውን ለመያዝ ይሮጥ ጀመር። በመሃል ላይም ፖሊሱ መንገድ ላይ ይዘዋል። ፖሊሱም ነፍሰ ገዳዩ እሱ እንደሆነ እንደሚያውቅ ይነግረዋል። ሰውየውን ቢላው አውጥቶ ሊወጋው ሲል ጋውሚን ከጀርባ ይመታዋል። በነጋታውም ትምህርት ቤት ደርሶ ፈተና ይፈተናል። ከፈተናም በኋላ ሁሉም ተማሪዎች ከሲዮን ጋር መልሳቸውን ያነጻጸሩ ጀመር። ጋውሚንም መልሶቹ በሙሉ ከሌሎቹ የተለየ እንደሆነ ሲመለከት በጣም ነበር የተበሳጨው። የጋውሚንም እናት ወደ ሚስሊ ትደውልና ጋውሚን የት ነው ያለው ብላ ትጠይቃታለች። ሚስሊም አትጨነቂ ከጓደኞቹ ጋር ነው ብላ ትመልስላታለች። ከጓደኞቹም ጋር እራት እየበሉ ሳለ የጋውሚንን ዝምታ የተመለከቱ ጓደኞቹ ሲዮንም ውሃ ፈልቶ ከተንተከተከ በኋላ ይተናል ይላቸዋል። ከዛ በፊት ግን ምንም የተለወጠ ነገር አይታይበትም ይላቸዋል። ትምህርትም እንደዛ ነው። ተስፋ ሳትቆርጥ ጠንክረህ ካጠና ከወደፊት ያለው ነገር ብሩህ ነው የሚውለው ይለዋል። ይህንም የሰማው ጋውሚን ከፍቶት የነበረው ወዲያውኑ ስሜቱ ይቀየራል። በመሃል ላይም ዴቼዮ ይደውልለታል። የሳንቼዮ አያት መጥፎ ሁኔታ ላይ ነው ያሉት። ቢሆንም ግን ፈተናውን ለመፈተን እንደወሰነ ይነግረዋል። ሳንቼዮ ወደ ሆስፒታል እየሮጠ ነው እየሄደ ያለው። በመሃል ላይ ግን ዱርዬዎች ይዙታል። ቪዲዮን ከመቀጠላችሁ በፊት ላይክ እና ሰብስክራይብ ማድረግ እንዳይረሱ። እቺ ለእናንተ ምንም ነች፣ እኔን ግን በጣም ያበረታታኛል። ይህም ቪዲዮ እናንተ ጋር እንዲደርስ ብዙ ተለፍቶበታል። ላይክ እና ሰብስክራይብ በማድረግ እኔ ወንድማችሁን አበረታቱኝ። ከዛም ደም በደም ሆኖ ወደ ሆስፒታል እየገባ ያሳየናል። ወደ ሆስፒታል እንደደረሰም ጋውሚን አባቱ ሲዮሲ ፈተና እንዲፈተን እያገዘ ይመለከታል። በመጨረሻም አያትየው ይሞትና እነ ጋውሚን ቀብሩን ይደርሳሉ። ሳንቼዮም አያትየው ያስቀመጡለትን ትንሽዬ ደብተር ከተመለከተ በኋላ ወደ ጋውሚን ዞር ብሎ ለአያቴ ስላረክለት ነገር በሙሉ አመሰግናለሁ፣ እኔንም ከመሆኔ ውስጥ ስለወጣኝ አመሰግናለሁ ይለዋል። ከዛም የፈተና ውጤት ይወጣል። ሲዮን አንደኛ ነው የወጣው። ሌሎቹም ውጤታቸውን ተስተካክሎላቸዋል። ከሁሉም ግን የሚያስገርመው የጋውሚን ነው። ድሮ 290ኛ የወጣው ተማሪ አሁን 201ኛ ወጥቷል። ሚስሊም የውጤት ሰርተፊኬታቸውን ዳይሬክተሩ ጋር ትወስዷለች። ዳይሬክተሩን ቃል የገባውን ነገር ያደርጋል። ፒያንም በመኪና ወደ ትምህርት ቤት እየገባ ሳለ ሳንቼዮ በር ላይ ቆሞ የጠበቀውና የትምህርት ቤቱ ሕግ ስለሆነ በእግር እየተራመድክ ግባ ይለዋል። ከመኪናው የሚወጣና ወደ እነ ጋውሚን ያፈጥባቸዋል። ጊዮንም ለሚስሊ እባክሽ ፓይሃን ይባረር የምትዩን ነገር አቁሚ ይላታል። የዋይቢ ፋሚሊ በጣም ሊጎዳት ይችላሉ። ለካ ጂዮን ማለት የሚስሊ አስጠኝ የነበረችው የሚስዉ ልጇ ነበር። ከዓመታት በፊት ሚስዉ ፒያንን ስነ ስርዓት ለማስያዝ ሞክራ ነበር። ለዛም ነበር የተገደለችው። ሁሉም ተማሪ ፒያን እንዳስገደላት ያውቃሉ። ቢሆንም ግን እንደተለመደው በሱ ስም ሌላ ሰው ነው እስር ቤት የገባው። ጊዮን የፈራው ሚስሊንም እንዳይገሏት ነው። ሚስሊም ምንም ይፈጠር ምንም ሚስዉ ቃል ያስገባችኝን ነገር ሳላረግ እጄን አጣጥፌ አልቀመጥም ትለዋለች። ፓያን ለአባቱ ይህንን ችግር ባለፈው መፍትሄ እንደሰጠው አሁንም መፍትሄ መስጠት አይከብደኝም ይለዋል። ወዲያውኑም እነ ጋውሚን ዕቃ ሲሰርቁ የሚያሳይ ቪዲዮ ኤዲት ካደረጉ በኋላ ኢንተርኔት ላይ ይለቁታል።
ይህንም የተመለከተው ምክትል ዳይሬክተሩ ሚስሊ ጋ ሄዶ እንደሚቀጣቸው ይነግራታል። በሀያል ላይ ያስገባችውን ክስ ግን ካስቆመች እንደሚተዋቸው ይነግራታል። ወደ እነ ጋውሚንም ትሄድና እውነቱ እስኪወጣ ድረስ ምንም ስሜታቸው አይጎዳ፣ እኔ ሁሉንም ነገር አስተካክለዋለሁ ትላቸዋለች። ከትንሽ ደቂቃም በኋላ ተማሪዎቹ ካለምንም ምክንያት መደባደብ ይጀምራሉ። ለካ ፒሃን ተደባድቦ አሸንፎ ውጤቱን ከፍ ያደረገ 1 ሚሊዮን ብር ትሸለማላችሁ ብላቸዋል። የሴዮን ጓደኛም ያጠቀዋል። ይህንም የተመለከተ ሲሆን በጣም ነበር ያዘነው። ይህ ትምህርት ቤትን በፍጹም ሊቀየር አይችልም ብሎ ይነግራቸዋል። ከዛም ስልክ ይደወልለትና ወደ ሥራ ቦታው ሮጦ ይሄዳል። ጋውሚንም ሜሴጅ ይላክለትና ወደ ጥናት ክፍላቸው ሮጦ ይሄዳል። ፒሃንና ጓደኞቹ የማጥኛ ክፍሉን ከጥቅም ውጭ እያደረጉት ነው። ጋውሚን ሊጣላቸው ነበር። ይህንም የተመለከተችው ሔዋን ታስቆመዋለች። ሲሆንም ወደ ሥራ ቦታ እንደደረሰ አባቱ ከሥራ ባልደረቦቹ ጋር ሲጣላ ይመለከታል። አባቱም ልጄ ጀዝባ አይደለም እያለ ይነግራቸዋል። ሲሆን አባቱ ለመጀመሪያ ጊዜ እሱ እንደሚወደው ተመለከተ። በዚህም ምክንያት ትምህርቱን አቁሞ አባቱን በሥራ ሊያግዝ ይወስናል። የሔዋንም ወላጆች ወደ ቤት ይዘዋት ይሄዳሉ። ምን እንደተፈጠረ ያላወቀው ልጁን ግን ምን አዲስ ነገር አለ እያለ ቴክስት ያደርግላቸዋል። ጋውሚንም ሊመልስለት ሲል ሲሆን ከግሩፑ እንደወጣ ይመለከታል። እናቱም ትመጣና ምን እንደሆነ ትጠይቋለች። እሱም የጥናት ቡድኑ እየተበታተኑ እንደሆነ ይነግራታል። እሷም እዚህ ትምህርት ቤት እኮ እንድቀጠል ያረኩ ከጓደኞቼ ጋር ምን ያህል ደስተኛ እንደሆንክ ስላየሁ ነው ትለዋለች። ጋውሚንም ወደ ማጠኛቸው ክፍል ሄድና ክፍሉን ያጸዳዋል። ወደ ሥራ ቦታውን በመሄድ ሲዮንን ያገዘዋል። ጋውሚንም ወደ ጥናት ቡድኑ እንዲመለስ ይጠይቀዋል። ኮሌጅ መሄድ የሚፈልገው ከእሱ ከጓደኛው ጋር እንደሆነ ይነግረዋል። ሲዮንም ደስ ይለውና ወደ አባቱ ከሄደ በኋላ ተንበርክኮ ወደ ትምህርት ቤት እንዲመለስ ይጠይቀዋል። ከ3 ዓመትም በኋላ ጥሩ የሚባል ዩኒቨርሲቲ ውስጥ ገብቼ አንተን የተሻለ ሕይወት አኖርሃለሁ ብሎ ቃል ይገባለታል። ጋውሚንም አንድ ቀን ሲሆን ይህንን ፎቅ መግዛቱ አይቀርም ብሎ ይነግረዋል። ከዛም ወደ ሔዋን ቤት ሄዱና ቤተሰቦቿን ወደ ትምህርት ቤት እንድትመለስ እንዲፈቅዱላት ጠይቋቸዋል። በቀጣዩም ቀን ሱፐር ማርኬት ውስጥ ጂውን ያገኟታል። ሲሆንም ወደ ግሩፑ ሲመለስ የተመለከተው ልጁን በጣም ነበር ደስ ያለው። በቀጣዩም ቀን የጥናት ቡድኑ ከፒሃን ጋር ከእንደ አዲስ ጦርነት ለመክፈት ወደ ትምህርት ቤት ይመለሳሉ። ሚስሊም ለምክትል ዳይሬክተሩ ፒሃን ላይ የቀረበችውን ክስ እንደማታቆምና ልጆቹም ወደ ትምህርት ቤታቸው እንደተመለሱ ተናግረዋለች። ፖሊሱም ለሚስሊ ፒሃን ምን እንደሚያደርግ ስለማይታወቅ ወደ ትምህርት ቤቱ እንዳትመለሽ ይላታል። እሷ ግን በጭራሽ አልተስማማችም። ምክትል ዳይሬክተሩም አንድ ማታ ላይ ወደ ሚስሊ ደውልና ትምህርት ቤት ውስጥ ተገናኝተው በማፊያ ቡድን ውስጥና በትምህርት ቤቱ መሃል ያለውን ስምምነት ሊነግራት ወስኗል። ነገሩ ያላማረው ፖሊሱ ግን እንዳትሄድ ይነግራታል። ሚስሊ ግን ሕይወቷንም ሰውታ ቢሆን መረጃ ለማግኘት ተወስናለች። ሁለቱም ተገናኝተው ማውራት ይጀምራሉ። ስልኳንም አውጥታ መቅዳት ትጀምራለች። ምክትል ዳይሬክተሩም ይህ ትምህርት ቤት የፓያን ግዛት ነው፣ ተማሪዎቹን እያሰነጠሉ ለዋይቢ ፋሚሊ ይመለምላቸዋል ይላታል። ድፍረቷንም እንደሚያደንቅላት ይነግራታል። በመሃል ላይም መብራቱ በሙሉ ይጠፋል። ምክትል ዳይሬክተሩም ሮጦ ይወጣል። ሚስሊ ምን እንደሆነ ለማጣራት ወደ ኮሪደር ስትወጣ ፓይሃንና ጓደኞቹ መጥተው ይከቧታል። እሷም ብዙ አትደሳሰቱ፣ ከትንሽ ደቂቃ በኋላ ፖሊስ ይመጣል ትላቸዋለች። ፖሊሱ በ30 ደቂቃ ካልወጣች ወደ ውስጥ ገብቶ እንደሚያድናት ነግሯታል። ቢሆንም ግን ዱርዮቹ ፖሊሱን አግኝተው ጥለውታል። ፓያንም ሚስቡን እሱ እንደገደላት ይነግራታል። በመሃል ላይም ሔዋን በትምህርት ቤቱ ስፒከር እነዚህ ሰይጣኖች እያለች መጮህ ትጀምራለች። ከዛም ጄም ዮንግ ከጓደኞቹ ጋር በመሆን ይመጣል። እነዚህ ልጆች በድብቅ ሚስሊ ለደህንነቷ ስትጨናነቅ ሲመለከቷት ነበር። ከትምህርት ቤት ምክትሉ ጋር እንደምትገናኝ ሲያውቁ ግን ተደብቀው ሊያድኗት ይወስናሉ። ጋውሚንም ለልጁን ሚስሊን ውሰዷት፣ ከእነዚህ ጋር ያወራሉ ይላቸዋል። ጂውና ሳንቺሆ ከሌሎቹ ዱርዮች ጋር ደረጃ ላይ ይገናኛሉ። ሴዮንም ከባለ ኮፍያው ልጅ ጋር ይገናኛል። ልጁን ከዱርዮች አባል ከሆነው ከኤምቲኤ ይገናኛል። እነዚህ ሁለቱ በልጅነታቸው ጓደኛሞች ነበሩ። ነገር ግን እያደጉ ሲመጡ ኤምቲ ለፓያን መስራት ይጀምራል። ሚስሊን ለማምለጥ ትሞክራለች። አራቱም ልጆች ከዱርዮች ጋር ይደባደባሉ፣ ግን አልቻላቸው ነበር። ጂቡ ሲያቅታት ከሳንቺዮ ጋር ትተባበራለች። በመጨረሻም አንድ ላይ ሆነው ያሸንፏቸዋል። ባለ ኮፍያው ልጅም ሺያን ላይ ይተኩስበታል። ልክ ጥይት ሲያርቅበትም
ሲሆን እጅ ለእጅ ሊደባደቡ ይመጣል። ከዚህ በፊት የጋውሚን እናት እንዴት መደባደብ እንዳለበት አስተምረዋለች። መጀመሪያ ላይ ይመታለታል። ልክ ልጁ እንደደከመው ግን ብድግ ብሎ ይመተዋል። በመጨረሻም አንገቱን ብሎ ይጥለዋል። ሊጆንም የተወጋበትን ጩቤ ይነቅለውና ኤምቲን ይመተዋል። ከዛም ፒሃንና ጋውሚንን ያሳየናል። ጋውሚን ብዙ ጊዜ ተመቷል። ፒሃንም ይቀልድበት ጀመር። ምንም ነገር መቀየር እንደማይችልና ሚስሊንም ሊያድናት እንደማይችል ይነግረዋል። ይህንም የሰማው ጋውሚን ያ የተለመደ ቴክኒኩን በመጠቀም ፒሃንን አንስቶ ያፈርጠዋል። ሚስሊ ልታመልጥ ስትል እነዛ ዱርዬዎች ብዙ ሆነው ይመጡባታል። ተስፋ ቆርጣም ሳለ የሂዋንን ድምፅ ትሰማለች። ሂዋን ተማሪዎቹን በሙሉ ሰብስባ ይዛ መጥታለች። በነጋታውም የትምህርት ቤቱ ኮሚቴዎች በሙሉ ይሰበሰባሉ። ሁሉም ተስማምተው ፒሃንን ያባርሩታል። በሚስኡም የግድያ ወንጀል ፖሊሶቹ መጥተው ያስሩታል። ምክትል ዳይሬክተሩንም ተባባሪ ነህ በማለት ፖሊሶች ያስሩታል። በመጨረሻም ሚስሊ ለሚስኡ የገባችውን ቃል አሳክታለች። በመጨረሻም ፒያኑ ይፈታል። ከእህቱም ጋር ይገናኛል። ሚስሊን ከነ ጋውሚን ጋር ያሳየንና ፊልም ያልቃል። ፊልሙ ይህን ይመስል ነበር። ሌላ እንደዚህ አይነት ፊልም ለመመልከት ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ።